ሰላም እንዴት ናችሁ? ዌልካም ባክ ቱ ዮኒ ስናይፕ ፉል ስማርት መኒ ኮንሴፕት ኮርስ። በዚህ ቪዲዮ ደግሞ የምናየው ቢግ ዋን ኦርደር ብሎኪን ይሆናል ማለት ነው። ኦርደር ብሎክ በጣም ጌሙ ላይ ለረጅም ጊዜ የተጫወትኩበት በጣም የምወደውና በጣም ለእኔ ኪ የሆነ ኤሪያ ነው ማለት ነው ኦርደር ብሎክ ማለት። አይ ሆፕ ሁላችሁም ደግሞ ተወዱታላችሁ ብዬ አስባለሁ። ከኦርደር ብሎክ ከኢምባላንስ በላይ እኔ ትሬድ ማድረገው ከኦርደር ፍሎ ላችሁ ነው ከነሱ ከሁለቱ በላይ ትሬድ ማድረገው ኦርደር ብሎክን ነው። ብዙ ጊዜ ኢምባላንስን ሁላ ተጠቅሜ ያላቅም ማለት ይቻላል። ኦርደር ብሎክን ነው ትሬድ ማድረገው። ኦርደር ብሎክ ኢዝ ዘ ሜን ቲንግ። ለምን እንደሆነ ላሳያችሁ። ኦርደር ብሎክ ሾርት ኤክስፕላኔሽን እናያለን፣ ወይም ደግሞ ምን ማለት እንደሆነ እናያለን። ኦርደር ብሎክ ኢዝ ዘ ላስት ኦፖዚት ካንድል ቢፎር ኤ ስትሮንግ ሙቭ ኢን ዘ ማርኬት። በቻርት ኤግዛምፕል ስለምናያቸው ኢትስ ኦኬ፣ ችግር የለውም። ኦኬ፣ ይሄንን ካልን ኦርደር ብሎክ ማለት ያው ብዙ ጊዜ ብየዋለው፣ ኢንስቲቱሽናሎች፣ ባንክ ባየሮች እና ደግሞ ትላልቅ ሄጅ ፈንዶች የራሳቸውን ኦርደር የሚያስቀምጡበት በጣም ኪ የሆነ ኤሪያ ነው፣ ማርኬቱን ፑሽ የሚያደርጉበት ማለት ነው። ኦርደር ብሎክ ማለት በጣም ኪቲንግ ማለት ነው ለኔ። ኦርደር ብሎክን ለማወቅ ወይም ደግሞ ኦርደር ብሎክን ቫሊድ የሆነ ኦርደር ብሎክን ለማግኘት ምንድነው የሚያስፈልገን? ቱ ማርክ ቫሊድ ኦርደር ብሎክ ዩ ኒድ ቱ ቲንግስ፣ ወይም ደግሞ ሁለት ነገሮችን ማሟላት አለባችሁ ማለት ነው። ወይም ደግሞ ሁለት ነገሮችን ማሟላት አለበት ያ ኦርደር ብሎክ ቫሊድ ነው ለመብራት። የመጀመሪያው ምንድነው? ሊኩዊዲቲ ስዊፕ ነው። ሊኩዊዲቲ ስዊፕ ማለት ከፕሪቪየስ ካንድል ሊሆን ይችላል፣ ወይም ደግሞ ከፕሪቪየስ ስትራክቸር ሊኩዊዲቲ ስዊፕ ማድረግ አለበት ያ ኦርደር ብሎክ። ሊኩዊዲቲ ስዊፕ ከሌለው ምንድነው ያ ኦርደር ብሎክ? ትራፕ ነው የሚሆነው ማለት ነው። ስለዚህ ከፕሪቪየስ ካንድል ወይም ደግሞ ከፕሪቪየስ ስትራክቸር ሊኩዊዲቲ ስዊፕ ማድረግ አለበት ግዴታ ማለት ነው። ወይም ደግሞ ከመጀመሪያው ካንድል ከሱ በፊት ከነበረው ካንድል ሃይ የሆነ ወይም ደግሞ ከሃይ ኦር ከሎው ሊኩዊዲቲ መውሰድ አለበት። ሎው የሚሆነው ወደ ቡሊሽ ሴታፕ ሲሆን ነው፣ ሃይ የሚሆነው ደግሞ ወደ ቤሪሽ ሴታፕ ሲሆን ነው ማለት ነው። ኦኬ፣ ሁለተኛው ነገር ደግሞ ኢምባላንስ ነው። አንድን ኦርደር ብሎክ ስትሮንግ የሚያስብልና በጣም ትክክለኛ የፕላስ የሆነ ኦርደር ብሎክ ነው የሚያስብልልን ነገር ምንድነው? ኢምባላንስ ነው። አፍተር ኦርደር ብሎክ ፕራይስ ማስት ሙቭ አዌይ ስትሮንግሊ። ያ ኦርደር ብሎክ ከተፈጠረ በኋላ ወይም ደግሞ ያ ኦርደር ብሎክ ካንድሏ ከተፈጠረች በኋላ ቀጣዩ ካንድል ስትሮንግሊ ፌር ቫሊዩ ጋፕ የምንለውን ፈጥሮ ማለፍ አለበት ማለት ነው። አለበለዚያ ያ ኦርደር ብሎክ ጋፕ ከሌለው ኦርደር ብሎክ ነው ልንል አንችልም ማለት ነው። ይህንን በደንብ መያዛችሁን እንዳትረሱ። የትኛውን ኦርደር ብሎክ ነው ትሬድ ብናደረግ ጥሩ የሚሆነው የሚለውን ነገር ደግሞ እኔ ዲሲዥናል እና ኤክስትሪም ኦርደር ብሎክ የሚባሉ አሉ። ዲሲዥናል የምንላቸው ኦርደር ብሎክ ከኢንዲስመንት በፊት ወይም ደግሞ ከኢንዲስመንት በኋላ መጀመሪያ ላይ የምናገኛቸው ኦርደር ብሎኮች ናቸው። እነዛ ኦርደር ብሎኮች ብዙ ጊዜ ምንድነው የሚሆኑት? ትራፕ ነው የሚሆኑት ማለት ነው። ወይም ደግሞ ኢንዲስመንት ከተቀበልን በኋላ ወይም ደግሞ ከዛ በፊትም ሊሆን ይችላል የሚኖሩ አቅራቢያ ላይ ያሉ ኦርደር ብሎኮች። እነዛ ኦርደር ብሎኮች አንዳንዴ ትሬድ ይገቡባቸዋል፣ ይሰራላቸዋል። አንዳንዴ ደግሞ ማይሰሩበትም ታይም አለ፣ ወይም ደግሞ ጀስት ትራፕ የሚሆንበት ታይም አለ። የነዛ ዲሲዥናል ኦርደር ብሎኮች ትራፕ ከሆኑ ደግሞ ማርኬት ቀጣይ የሚሄደው ወዴት ነው? ወደ ኤክስትሪም ኦርደር ብሎክ ወይም ደግሞ ወደ መጨረሻው እዚህ ጋር እንደምትመለከቱት ሞስት ኤክስትሪም ብሎክ አት ስታርት ኦፍ ኢምፐልስ ወይም ደግሞ ኢምፐልሱ ሲጀምር የተፈጠረችው ካንድል ወደዛች ኤክስትሪም ኦርደር ብሎክ ማርኬቱ ይሄዳል ማለት ነው። ከዛ ኦርደር ብሎክ ደግሞ ሪያክሽን ሰጥቶን ቤሪሽ ይሆናል ወይም ደግሞ ቡሊሽ ይሆናል ማለት ነው። እዚህ ጋር እንደምታዩት ኢፍ ዲሲዥናል ብሎክ ፎልስ ፕራይስ ጎስ ቱ ዲስ ዋን፣ ወደዚህኛው ኤክስትሪም ኦርደር ብሎክ ማርኬቱ ይሄድና ከዛ ኦርደር ብሎክ የምንፈልገውን ሪያክሽን ወደ ባይ ኦር ወደ ሴል ይሰጠናል ማለት ነው። ነገር ግን ዲሲዥናሎች መጀመሪያ ላይ የምናገኛቸው ኦርደር ብሎኮች ብዙ ጊዜ ትራፕ የመሆን ቻንሳቸው ሃይ ነው፣ ወይም ደግሞ ኢንዲዩስ የመሆን ቻንሳቸው ሃይ ነው። ለዛ ብዙ ጊዜ የምችሉ ከሆነ ታይማችሁን ደግሞ እሱን ኮርስ ጋር በደንብ ስለምናይ ኦኬ። እነዚህን ኦርደር ብሎኮችን ከታይም ጋር ግን እንዴት አይደንቲፋይ ማድረግ እንደምንችል እናያለን ማለት ነው። ጀስት ኪኖትስ ብለን ያስቀመጥናቸው ነገሮች አሉ። ኖት ኤቭሪ ብሎክ ኢዝ ቫሊድ፣ ሁሉም ብሎኮች ቫሊድ አይደለም። ኖ ሊኩዊዲቲ ስዊፕ ትራፕ ነው፣ ቅድም ብያቸዋለሁ። ከፕሪቪየስ ካንድል ሊኩዊዲቲ ስዊፕ ማያረግ ከሆነ ወይም ደግሞ ከፕሪቪየስ ስትራክቸር ሊኩዊዲቲ ስዊፕ ማያረግ ከሆነ ኢትስ ኤግዛክትሊ ትራፕ ማለት ነው። ያ ነገር እናንተን ትራፕ ሊያረጋችሁ ስለሚሆን ከዛ ማርኬት ራሳችሁን አቮይድ ወይም ደግሞ ትሬድ አለመግባትን ማወቅ አለባችሁ ማለት ነው። ኖ ኢምባላንስ አፍተር ብሎክ ኢንቫሊድ፣ ወይም ደግሞ ያ ኦርደር ብሎክ ከተሰራ በኋላ ወይም ደግሞ ያ ብሎክ ከመጣ በኋላ ኢምባላንስን የማያስከትል ከሆነ ያ ኦርደር ብሎክ ቫሊድ ኦርደር ብሎክ አይደለም። የመጨረሻው ነገር ምንድነው? ኦልዋይስ ቼክ ስትራክቸር እና ሊኩዊዲቲ ፈርስት። የማርኬቱን ስትራክቸር እና ሊኩዊዲቲ መወሰዱን ወይም ደግሞ ሊኩዊዲቲ አለ ወይስ ምናምን የሚለውን ነገር መጀመሪያ ቼክ ማድረግ እንዳትረሱ። የካንድሉንም ስትራክቸር ደግሞ ቼክ ማድረግ እንዳትረሱ። ኦኬ፣ ይሄን ያክል ካልኩ ቫሊድ እና ኢንቫሊድ የሆኑ ኦርደር ብሎኮችን በቻርት ኤግዛምፕል ገብተን እናያለን ማለት ነው። ሌትስ ጎ። ኦኬ፣ እሺ ተመልሰናል። ይኸው እዚህ ጋር እንደምትመለከቱት ኦርደር ብሎክ ጀስት እዚህ ያለው ኖት ራሱ ነው። ምንም አዲስ ነገር የለውም። አጠራርጌ ነው እዛ ጋር ያመጣሁላችሁ። ኦርደር ብሎክ ይህንን ነገር ገብታችሁ ቼክ ማድረግ እንዳረሱ። ጀስት እኛ ማየት የምንፈልገው ሜንሊ ማይናችንን ማስለመድ ያለብን ነገር ምንድን ነው? ኤግዛምፕሉን ነው ማለት ነው። ወይም ደግሞ ካንድሉ ላይ የምንመለከተውን ኤግዛምፕል ነው ማለት ነው። ኦኬ
ይህ ማርኬት ምንድን ነው? ቅድም ብያቸዋል። ደላስት ቤሪሽ ሙቭ ወይም ደግሞ ደላስት ቡሊሽ ሙቭ ነው አይደለ? ኦርደር ብሎክ የሚባል ወይም ደግሞ ደላስት ቤሪሽ ካንድል ኦር ቡሊሽ ካንድል ኦርደር ብሎክ ብለን እንጠራለን ማለት ነው። እዚህ ጋር የመጀመሪያው ኤግዛምፕል ላይ ስንመጣ የመጀመሪያው ኤግዛምፕል ምንድን ነው ያደረገው? ችኛዋ ካንድል ከፕሪቪየስ ካንድል ሃይ ምንድን የወሰደችው? ሊኩዊዲቲ ወስዳለች አይደለ? ወይ ደግሞ ሊኩዊዲቲ ያስወጣልናለች። ያንን ሊኩዊዲቲ ካስወጣች በኋላ ምንድን የሆነች ካንድል እዚህ ጋር እንደምትመለከቱት ኢምባላንስ ፈጥራልናለች። የኔ ሶስተኛው ደግሞ ማሟላት አለበት የሚለውን ሪኳየርመንት ነግራቸዋለሁ። ቅድም ብያቸዋለሁ ከፕሪቪየስ ካንድል ኦር ደግሞ ከፕሪቪየስ ስትራክቸር ሊኩዊዲቲ መውሰድ አለበት ብያቸዋለሁ አይደለም? ይሄ ካንድል ምን አድርጓል? ከፕሪቪየስ ካንድሉ ሊኩዊዲቲ ወስዶልናል ማለት ነው። ከዛ በኋላ ማርኬቱ ምን አደረገ? ቀጣዩ ካንድል እንደምትመለከቱት በትልቅ ቤሪሽ ሞመንተም ወደ ታች ዳምፕ አደረገ ማለት ነው። ምን ፈጠርልን? ኢምባላንስ ፈጠርልን ወይም ደግሞ ፌር ቫሊዩ ጋፕ ፈጠረልን ማለት ነው። ይሄ ኦርደር ብሎክ ምንድን ነው? የኛ ኤ ፕላስ ኦርደር ብሎክ ነው። እዚህ ጋር ቼንጅ ኦፍ ካራክተራችን ተቀብለናል። ማርኬት እዚህ ጋር ሲመጣ ሞስት ፕሮባብሊ ደግሞ እዚህ ጋር እናወራለን ያለውን ነገር። ኦኬ ማርኬቱ እዚህ ጋር ቼንጅ ኦፍ ካራክተር መጣ፣ ከዚህ ጋር ትሬድ መግባት እንችላለን። ይሄ የኛ ኤ ፕላስ ኦርደር ብሎክ ነው ማለት ነው። ኦኬ ከዛ በኋላ ማርኬቱ እንደዚህ ከወረደ በኋላ እዚህ የስትራክቸሩ መሀል ላይም ኦርደር ብሎኮች ይፈጠራሉ። በዚህ አጋጣሚ እዚህ ጋር እንደምትመለከቱት ይሄኛው ምንድነው? ዲሲዥናል ኦርደር ብሎክ። ቅድም ያየነው ኦርደር ብሎክ ዲሲዥናል ያልኳችሁ ኦርደር ብሎክ ነው። ኤክስትሪሙ የትኛው ነው? እዚህ ማርኬት ላይ እዚህ ጋር የምትመለከቱት ነው። እቺ ካንድል ለምንድነው ኦርደር ብሎክ የተባለችው? ከመጀመሪያው ካንድል ምን አድርጋለች? ሊኩዊዲቲ አስወጣልናለች አይደለ? ከመጀመሪያው ካንድል ሊኩዊዲቲ አስወጣልናለች። ከሷ ቀጥሎ ያለው ካንድል ምንድን የሆነው? ኢንሳይድ ዲስ ነጭ ካንድል ውስጥ ነው። ይኸው ሎውም ሃይም አልሄደም፣ መሀሉ ላይ ነው ያለው አይደለ? ከሱ ቀጥሎ ያለው ካንድል ምን ሆነ? እንደዚህ ቤሪሽ ሆነ። የምንወስደው ይሄኛውን ካንድል እንደምንም ቆጥረን ከሱ በፊት የነበረውን ወይም ደግሞ ሊኩዊዲቲ ያስወጣልንን ኦርደር ብሎካችንን የእሱንና የሶስተኛውን ኦርደር ብሎክ ሃይ እንደ ኢምባላንስ እንደ ፌር ቫሊዩ ጋፕ እንወስዳለን። ከዚህኛው አንወስድም፣ ምክንያቱም ይሄ ምንም አይነት ሊኩዊዲቲ ስላላስወጣልን ሃይም ሎውም አልወሰድም። ጀስት እዚኛው ካንድል ስር ስላለ እንደምንም ካንድል ቆጥረ ነው ከዚኛው ካንድል ሎውና ከሶስተኛው ካንድል ሃይ ኢምባላንስ ብለን እንፈጥራለን ማለት ነው። ይሄኛው ምንድነው? የኛ ኤ ፕላስ ወይም ደግሞ አንደኛ ኦርደር ብሎካችን ነው ማለት ነው። ኦኬ ዋንስ ማርኬቱ ወደዚህ ሲመጣ ምን ይፈጠራል? እሱ ነገር ደግሞ ባጭሩ ልንገራችሁ። ኦኬ ማርኬቱ እንደዚህ ከወረደ በኋላ እችኛዋ ቅድም ያልኳችሁ ዲሲዥናል ኦርደር ብሎካችን ነች፣ ወይም ደግሞ ብዙ ጊዜ ትራፕ የመሆን ቻንሷ ሀይ የሆነች ኦርደር ብሎካችን ነች። አሁን እዚህ ማርኬት ላይ ምን አለን? እኛ ኢንዱስመንት እንፈልጋለን ትሬድ ለመግባት። ማርኬቱ የሚመጣ ከሆነ ከዚህኛው ኦርደር ብሎክ ላይመለስ ይችላል። ለምን? አንደኛ ኢንዱስመንት አልፈጠረልንም፣ ምክንያቱም እዚህ ጋር ምንም አይነት ቫሊድ የሆነ ፑልባክ የለም ከዚህኛው ውጭ። ይሄኛው ጋር መጣ ማለት ደግሞ ይሄኛውን አስወጣ ማለት ኦልሬዲ የኛውን ካንድል ፌል አድርጎታል ማለት ነው። ስለዚህ ብዙ ጊዜ እነዚህ ዲሲዥናል የመጀመሪያው ካንድሎች ወይም ደግሞ የመጀመሪያው ማርኬቱ ከወረደ በኋላ መጀመሪያ ላይ የምናገኛቸው ከኢንዱስመንት በፊትም በኋላም ሊሆን ይችላል የምናገኛቸው የመጀመሪያው ኦርደር ብሎካችን አቅራቢያችን ላይ ያለው ኦርደር ብሎክ ብዙ ጊዜ ትራፕ ሊሆን ይችላል። ስለዚህ ኤክስትሪሙን ጠብቀን አሁን ማርኬቱ ከዚህ ቢመለስ ኢንዱስመንት እዚህ ጋር እናገኛለን፣ እዚህ ጋር ኦርደር ብሎክ አለን፣ እዚህ ጋር ቼንጅ ኦፍ ካራክተር አለን። ኤ ፕላስ የሆነ ትሬድ ከዚህ ኢንትሪ ይዘን መግባት እንችላለን ማለት ነው። ነገር ግን ከዚህ የሚገቡ ሰዎች ኢንዱስመንት የላቸውም። ኦፍኮርስ ቼንጅ ኦፍ ካራክተር አላቸው፣ ቫሊድ ኦርደር ብሎክ አላቸው፣ ነገር ግን ኢንዱስመንት የላቸውም። ኢንዱስመንት ከሌለ ደግሞ ስማርት መኒ ትሬደር ማርኬቱ ላይ ጆይን አያደርግም ማለት ነው። ስለዚህ እዚህ ጋር የሚገቡ ሰዎች ብዙ ጊዜ ምን ያጋጥማቸዋል? ትራፕ ያጋጥማቸዋል። ትራፕ ማለት ምንድነው? ኢንዱስ ይደረጋሉ፣ የነሱ ኤስኤል ሀንት ይደረጋል፣ ወይም ደግሞ የነሱ ኤስኤል ይነካል ማለት ነው። ኦኬ እዚህ ጋር ያየነው ኤግዛምፕል የቤሪሽ ኦርደር ብሎክ ኤግዛምፕል ነው፣ ወይም ደግሞ ሴል የምንገባባቸው ኦርደር ብሎኮች ናቸው ማለት ነው። ኦኬ ደሴም ቤሪሽ የምንገባባቸውን ሴል የምንገባባቸውን ኦርደር ብሎኮችን ደግሞ ፌል የሚያደርጉትን ደግሞ ደግመን እኔ ኦኬ እዚህ ጋር የምንመለከተው ኦርደር ብሎክ ምን አረገ? ኦኬ እዚህ ጋር አንድ መጨምርላችሁ ደግሞ ቶፒክ አለ። በዚህ አጋጣሚ እችኛዋን ኤሪያ እችኛዋን ቪዲዮ ኖት ብትይዙ በጣም ደስ ይለኛል። ስለዚህ ከልብ አድምጡ፣ ምክንያቱም ኮንፊውዝ የሚያደርጋችሁ ፓርት ስለሆነ ማለት ነው። ኦኬ እዚህ ጋር የምንመለከተው ኦርደር ብሎክ ምንድነው ማሟላት አለበት ብያቸዋለሁ ቅድም። አንደኛ ኢምባላንስ ሊኖረው ይገባል፣ ሁለተኛ ደግሞ ሊኩዊዲቲ ስዊፕ ሊኖረው ይገባል ማለት ነው። ወይም ደግሞ ከፕሪቪየስ ካንድል ወይም ደግሞ ከፕሪቪየስ ስትራክቸር ሊኩዊዲቲ ማስወጣት አለበት ማለት ነው። ያ ኦርደር ብሎክ ቫሊድ ነው ለመባል። ኦኬ ምን አደረገ? ሊኩዊዲቲ ያስወጣልን። ኦኬ የምንፈልገውን ነገር አሟላልን። እሺ በመቀጠል እንደምናየው ማርኬቱ ላይ ኢምባላንስ ወይም ደግሞ ፌር ቫሊዩ ጋፕ ፈጥሯል ወይ የሚለውን ነገር ነው ቼክ የምናደርገው። ኦኬ ከዚህ ካንድል በኋላ እቺ ካንድል ተፈጠረች አይደለ? እቺ ካንድል እና እቺ ሶስተኛው ካንድል ላይ ምንም ጋፕ የለም። ይሲ ምንም ጋፕ የለም። ነገር ግን እሷ ካንድል ኦርደር ብሎክ ተብላለች። ሆይ እዚህ ጋር መጨመርላችሁ አንድ ኮንሴፕት ምንድን ነች? ኦርደር ብሎክ ትራንዛክሽን ወይም ደግሞ አንድ ኦርደር ብሎክ ቀጥሎ ላለው ካንድል አንድ ካንድል ለቀጣዩ ካንድል ኦርደር ብሎክነቱን እንዴት ትራንዛክት እንደሚያደርግ ደግሞ ልንገራችሁ። እዚህ ጋር ያለው ካንድል ኢትስ ኤ ቫሊድ ካንድል ሊኩዊዲቲ አስወጥቶልናል፣ የምንፈልገውን ነገር ይዟል። ግን የጎደለው ምንድን ነው? ኢምባላንስ የለውም። ቀጣዩ ካንድል እና ሶስተኛው ካንድል
ምን የላቸውም ኢምባላንስ የላቸውም። ከመጀመሪያው ካንድልና ከሶስተኛው ካንድል መሀል ጋፕ መኖር ነበረበት፣ ነገር ግን የለም። ሶ ምንድነው የምናየው? ሁለተኛዋ ካንድል ከአራተኛዋ ካንድል ጋር ጋፕ ካላት የመጀመሪያው ካንድል ለሁለተኛው ካንድል ኦርደር ብሎክነቱን ይሰጥና ሁለተኛዋ ካንድል ምን መሆን ትችላለች? ኦርደር ብሎክ መሆን ትችላለች። ግን ሊኩዊዲቲ ስዊፕ አላረገችም። እያያችሁ ነው። ሊኩዊዲቲ ስዊፕ አላረገችም፣ ግን ሊኩዊዲቲ ስዊፕ ከሱ ወስዳ ግን ኢምባላንስ ስላላት ኦርደር ብሎክ ሆናለች ማለት አያችሁ ተረለ። በዚህ እንቅስቃሴ ይህንን ማርኬት እንደ ኦርደር ብሎክ ኮንሲደር ማድረግ እንችላለን ማለት ነው። ለምን? ኢምባላንስ አለው። የመጀመሪያው ለምንድነው ፌል ያደረገው? ኢምባላንስ ስለሌለው ማለት ነው። ስለዚህ ይሄ ሊኩዊዲቲ ስዊፕ ማድረግ አያስፈልገውም። ለምን? ኢምባላንስ ስላለው ኦርደር ብሎክ ይሆናል። ከመጀመሪያው ኦርደር ብሎክ ትራንዛክሽን ተፈጥሮ ይሄኛው ኦርደር ብሎክ ይሆንልናል ማለት ነው። ኦኬ እዚህ ጋር ደግሞ እችኛዋ ነጭ ካንድል ተፈጥራለች። እንዳያችሁት ምን አላት? ጋፕ አላት። ዩሲ ጋፕ አላት እችኛዋ ካንድል። ለምንድነው እችኛዋ ካንድል ኦርደር ብሎክ ማትባለው? ያላሟላችሁ ነገር ምንድነው? ሊኩዊዲቲ ስዊፕ የላትም፣ ወይም ደግሞ ከፕሪቪየስ ካንድል ሊኩዊዲቲ ስዊፕ አላስወጣችልንም ማለት ነው። ስለዚህ ችኛዋ ካንድል ምንድነች? ፎልስ ወይም ደግሞ ኢንቫሊድ ኦርደር ብሎክ ነች ማለት ነው። ስለዚህ ሊኩዊዲቲ ብታስወጣ ኖሮ ሃይ ብታስወጣ ለኖሮ ፐርፌክት ባይ የምንገባበት ኤሪያ ይሆንልናል ማለት። ስለዚህ በእንደዚህ አይነት መልኩ ኦርደር ብሎክን አይዴንቲፋይ ማድረግ አለባችሁ፣ ወይም ደግሞ በጣም በቀላሉ መንገድ ኦርደር ብሎክን አይዴንቲፋይ ማድረግ አለባችሁ። ብዙም እንትን አታርጉ። ግን እዚህ ጋር አንዳንድ ነገሮችን ያልኳችሁ ልብ ብላችሁ ለማየት ሞክሩ። ኦርደር ብሎክ ትራንዛክሽኑን ለማየት ሞክሩ። ፕላስ ደግሞ እዚች ጋር ከዚች ካንድል ቀጥላ የመጣችው ካንድል ሎው አልወሰደችም፣ ሃይ አልወሰደችም። ስለዚህ ኢንሳይድ ነች። ስለዚህ ምንም እንደምንም አትቆጠርም። ጀስት እንደ ካንድል ነው የምትቆጠረው። ሃይና ሎውን ማርክ አድርገን ኢምባላንሱን ከዚህኛው ካንድል ይዘን ኦርደር ብሎክ እንለዋለን ማለት ነው። ይሄኛው ጀስት ካንድል ነው ማለት ነው። ይሄኛው ኢምባላንስ ስላለው ከሶስት ካንድሎች ጋር ኢምባላንስ ስላለው ይሄኛው ነው ብላችሁ ማርክ እንዳታደርጉ። ነገር ግን ይሄኛውን ማርክ የምታደርጉበት ታይምም አለ። እሱን ደግሞ ወደ ኮርሱ ወደ ኢንትሪ ሞዴል አካባቢ ነው ማሳያችሁ። አሁን አላሳያችሁም። አሁን ግን ጀስት እንደዚህ አይነት ካንድሎች ካሉ ጀስት ትልቁ ካንድል እሱን የዋጠውን ካንድል ማርክ አድርጋችሁ ትተዋላችሁ ማለት ነው። እዚህ ያሉት ነገሮች ደግሞ ኦርደር ብሎክ ትራንዛክሽን ያልኳችሁን ልብ ብላችሁ የያዙ። በተረፈ ደግሞ ኦርደር ብሎክ ማሟላት ያለበትን ሁለት ነገር እንዳትረሱ። ኦኬ ተጨማሪ ኦርደር ብሎክ አይደንቲፊኬሽን ነው ደግመን የምናየው ያው መልመድ ስላለብን ማለት ነው። ደጋግመን ኦኬ እዚህኛው ኤግዛምፕል ላይ እንምጣ። ማርኬቱ ወረደ። እችኛዋን ጥቁር ካንድል ሊኩዊዲቲ ስዊፕ አረገችልን፣ ግን ምን የላት ዴር ኢዝ ኖ ኢምባላንስ ወይም ደግሞ ፌር ቫሊዩ ጋፕ ማለት ነው። አንድ ካንድል ደግሞ ወይም ደግሞ አንድ ኦርደር ብሎክ ነው ለመባል ሊኩዊዲቲ ስዊፕ እና ኢምባላንስ ያስፈልገዋል ብለን አይደለ? ይሄ ግን ምን የለውም ኢምባላንስ የለውም ማለት ነው። ምን ያደርጋል? ቅድም እንደነገርኳችሁ ወደ ሁለተኛው ካንድል ኢምባላንስ ካለው ወደ ሁለተኛው ካንድል ፓወሩን ያስተላልፍና እዚች ሁለተኛው ካንድል ኢምባላንስ ስላላት ኦርደር ብሎክ ትባላለች ማለት ነው። ይሄ አይ ቲንክ ለብዙዎቻችሁ አዲስ ኮንሴፕት ነው ይሆናል ብዬ አስባለሁ። ኦርደር ብሎክን የማታውቁ ከሆነ አዲስ ኮንሴፕት ይሆንላችኋል። ነገር ግን ኦርደር ብሎክ ትራንዛክሽን አለ ማለት ነው ኤስኤምሲ ላይ። ኦኬ ከሱ ቀጥሎ ደግሞ እዚች ጋር የምትመለከቱት አንድ ነጭ ካንድል አለች። እሷ ካንድል ምንድነች? ቅድም እንደነገርኳችሁ የቀደሟን ራሷን ነው ያመጡት። እዚች ጋር ሊኩዊዲቲ ስዊፕ ስለሌላት ኢምባላንስ አላት፣ ግን ሊኩዊዲቲ ስዊፕ የላትም። ስለዚህ ምንም አይነት ኦርደር ብሎክ አይደለችም፣ ወይም ደግሞ ቫሊድ ኦርደር ብሎካችን አይደለችም ማለት ነው። ይሄንን ይመስላሉ። እኔ ቅድም ነገራችኋል ያልኩኝ ወይም ደግሞ እኔ የምጠቀመው አንድ አለ ያልኳችሁ ነገር ምንድነው? ኢንዲስመንት ነው። ሶስተኛ ማሟላት ያለበት አንድ ኦርደር ብሎክ ለእኔ ማለት ነው። ግን ኢንዲስመንት ማለት ኢንትሪ ልገቡ ስትሉ የምታዩት ነገር ስለሆነ ኦልሬዲ ያ ኦርደር ብሎክ ቫሊድ እንደሆነ አይዴንቲፋይ ማድረግ የሚችሉት በመጀመሪያው እንቅስቃሴ በኢምባላንስ እና በሊኩዊዲቲ ስዊፕ ነው። ነገር ግን ኢንትሪ ልገቡ ስትል ያንን ኦርደር ብሎክ ቫሊድ የሚያደርግልን ነገር ምንድነው? ኢንዲስመንት ነው። ከዛ ኦርደር ብሎክ በታች ኢንዲስመንት ካለና ኢንዲስመንት ወስዶ ያ ማርኬት ከመጣ ወደዛ ኦርደር ብሎክ ያ ኦርደር ብሎክ ሞር ፓወር ይኖረዋል፣ ሞር ደግሞ አክቲቭ ይሆንልናል ማለት ነው። ኦኬ ወደዚህኛው ኤግዛምፕል ስንመጣ ደግሞ ይሄኛው በጣም ሹርሊ ማየት የምንችለው ኦርደር ብሎክ ነው። ሊኩዊዲቲ ስዊፕ አለው። ከዛ በኋላ ኢምባላንስ አለው። እንደምትመለከቱት ካንድሉ በጣም ፐርፌክትሊ ነው ጋፕ የሰጠው። ይሄኛው በጣም ጽድት ያለ ኦርደር ብሎካችን ካንድሉ ከዛ በኋላ ወጣ። እዚች ጋር አንድ ቤሪሽ ነጭ ካንድል ተፈጠረች። እዚህ ጋር ሊኩዊዲቲ ስዊፕ አርጋ ልናለች። ኦፍኮርስ ግን ምን የላትም ዴር ኢዝ ኖ ጋፕ ማለት ነው። ጋፕ የላትም እዚህ ጋር ማለት ነው። ስለዚህ ችኛዋን ምን ልንል አንችልም፣ ችኛዋን ቫሊድ ኦርደር ብሎክ ልንል አንችልም ማለት ነው። ስለዚህ ይሄኛውን ጀስት ምን እናደርጋለን? እንተዋለን። ምንድነው ይሄ? ፌክ ወይም ደግሞ ኢንቫሊድ ኦርደር ብሎካችን ነው ማለት ነው። ኦኬ እሺ አሁን ደግሞ በትክክለኛ ትሬድ ስንገባ ያለውን ነገር ደግሞ ላሳያችሁ። በቻርት እዚህ ጋር ባለው ነገር ቤሪሽ ኦርደር ብሎክ ቤሪሽ ትሬዶችን የምንገባባቸው እንዴት ቻርት ላይ እንዴት ትሬድ እንደሚገባ ነው ማሳያችሁ። ኦኬ እሺ ማርኬቱ ምንድነው? ሰም ሶርት ኦፍ ቤሪሽ እንቅስቃሴ ወይ ደግሞ ኮንሶሊዴት እያደረገ ነው የሚታየን እዚህ ጋር ጀስት እንደዚህ እያለ ያለ ማርኬት ነው። ኦኬ ምን አደረገ? እዚህ ጋር ቤዚክ የሆነ አይዲኤም ወሰደልን እንበል። የሆነ ሊኩዊዲቲ ከተከላይ ወሰደ። እዚህ ጋር ቡሊሽ የሆነ ያለ ማርኬት ላይ
ወይም ደግሞ ቤሪሽ የሆነ ማርኬት ላይ ማርኬቱ ሄዶ ኢንዲስመንት ወሰደና ከዛ በኋላ እንደዚህ ተመለሰ። ግን ያን ኢንዲስመንት ከወሰደ በኋላ የሆነ ፖይንት ኦፍ ኢንትረስት ይኖራል እዚህ ጋር እንበልና ከዛ ፖይንት ኦፍ ኢንትረስት ተመለሰ እንደዚህ ማርኬቱ። ከዛ ፊት ግን እዚህ ጋር ምንድን ነው የተፈጠረው? ቺኛን ኦርደር ብሎክ ልብ ብላችሁ ካያችሁ ሊኩዊዲቲ ስዊፕ የላትም፣ ኢምባላንስ አላት። ስለዚህ ይሄኛው ምንድነው? ኦርደር ብሎክ አይደለም። ሶ ይሄኛው እንደ ኦርደር ብሎክ ኮንሲደር ያደረጋችሁ ኢትስ ኖት ኦርደር ብሎክ ማለት ነው። ማርኬቱ መጣ፣ ኢንዲስመንት ሰጠን፣ ከሆነ ሃየር ታይም ፍሬም ኢንዲስመንት ሰጠን። ከዛ በኋላ እቺኛዋን ካንድል እዩልኝ ዝም ብላችሁ። እቺኛዋ ካንድል የኛ ቫሊድ ኦርደር ብሎካችን ነች። ሊኩዊዲቲ ስዊፕ አላት፣ ኤክስ ብሏል እዚህ ጋር ኦርደር ብሎክ ነች። ኢምባላንስም አላት፣ ኦርደር ብሎክ ነች ማለት ነው። ሶ ከዛ በኋላ ማርኬቱ ምን አደረገ? ደላስ እዚህ ጋር ያለውን ፑልባክ ቼንጅ ኦፍ ካራክተራችንን እዚህ ጋር ኮንፊርም እናደርጋለን። ሶ ማርኬቱ እንደዚህ ወጣ፣ የመጀመሪያ ፑልባኩን ሰራ፣ ወረደ፣ እዚህ ጋር ሊኩዊዲቲ ያስወጣልን። ከዛ በኋላ እዚች ጋርም አለ አንድ። ሶ ከዛ በኋላ ምንም አይነት ቫሊድ የሆነ ፑልባክ የለንም ማለት ነው። ስለዚህ እዚህ ጋር ያለው ቫሊድ የሆነው ትልቁ ፑልባካችን ይሄው ኢንዲስመንታችን ነው ይሄኛው። እዛ ጋር ማርኬቱ ኢንዲስ አደረገ፣ ከዛ ኦርደር ብሎክ ኢንትሪ ገባን ማለት ነው። እሺ ከዛ በኋላ ምን ተፈጠረ? ኢንትሪ ያስገባን ካንድል ሊኩዊዲቲ ያስወጥቶልናል። እዚህ ጋር እንደምትመለከቱት ይሄ ጥቁር ካንድል፣ ትልቁ ጥቁር ካንድል ማለት ነው። ሊኩዊዲቲ ያስወጥቶልን ወረደ፣ ኢምባላንስ አለው። እኛ ኦልሬዲ እዚህ ጋር ኢንትሪ ገብተናል። ማርኬቱ ሄደ፣ ወረደ። እዚህ ጋር የሰራው ኢንዲስመንት ነበር። ቻት ኢንዲስመንታችን ኢንዲስ አደረገልን። ኢምባላንስ ነበረው ያ ኦርደር ብሎክ። እንደገና እሱን ኦርደር ብሎክ አስምረን ይሄ ትሬድ እያለ ሌላ ተጨማሪ ትሬድ እዚህ ጋር ወደዛ ኦርደር ብሎክ ሲመጣ እንገባለን። ከዛ በኋላ ሶስተኛ ደግሞ እዚህ ጋር ለምንድን ነው ማንገባው ትሬድ? ለምንድን ነው ይሄ ኦርደር ብሎክ ቫሊድ ኦርደር ብሎክ አይደለም? ለምን? ሶ ምንም አይነት ሊኩዊዲቲ ስዊፕ የለውም። እዚህ ጋር እንደምትመለከቱት ሊኩዊዲቲ ስዊፕ ከፕሪቪየስ ካንድል ወይም ደግሞ ካለው ካንድል ሊኩዊዲቲ ስዊፕ አላደረገም። ለዛ እዚህ ጋር እንደምትመለከቱት ኖ ሊኩዊዲቲ ስዊፕ ዲስ ኢዝ ኖት ቫሊድ ኦርደር ብሎክ። ስለዚህ ይሄኛው ቫሊድ የሆነ ኦርደር ብሎካችን አይደለም፣ ወደዛ ማርኬት ቴስት አያደርግም ማለት ነው። ታርጌታችን የዚህኛው ሎው እናደርጋለን። ማርኬቱ ሁለቱንም መጥቶ እዚህ ጋር እንደምትመለከቱት ቴክ ፕሮፊት ሂት አድርጓል ማለት ነው። ሶ ይሄ ጀስት ዲያግራም ላይ የተቀመጠ የኦርደር ብሎክ አጠቃቀም ነው። እኔ የራሴን ትሬዶችም እየገባው አሳያችኋለሁ። ኦኬ አሁን ደግሞ ቡሊሽ ኦርደር ብሎኮችን ቡሊሽ ባይ ሞዴሎች የምንገባባቸውን ደግሞ ላሳያችሁ። ኦኬ ማርኬት ቡሊሽ እየሆነ እየመጣ ነው። ከዛ በኋላ እዚህ ጋር የምንፈጠር እንደምትመለከቱት ችኛዋ ካንድል እዚህ ያሉ ሊኩዊዲቲዎችን ጠራርጋልናለች። ከዛ በኋላ ወጣች እንደዚህ። እዚህ ጋር ምን አላት? ኢምባላንስ አላት። ሶ እዚህ ማርኬት ላይ እንደዚህ ማርኬቱ ከመጣ በኋላ ኢንዲስመንት ሆናል የምንፈልገው ኦርደር ብሎክ አንዴ ካገኘን ኢንዲስመንት ስንፈልግ ላስት ቫሊድ ፑልባካችን የትኛው ነው? ይሄኛው ነው አይደለ? ይሄው ሊኩዊዲቲ ያስወጥቶልናል እዚህ ጋር ያለውን ካንድል ማለት ነው። ላስት ቫሊድ ፑልባክ። ሶ የሚያስፈልገን ነገር ምንድነው? ኢንዲስመንት ነው። ሶ እዚህ ጋር ምንድነው የምናደርገው? ኢምባላንሳችን እዚህ ጋር አለ፣ ኦርደር ብሎክ እዚህ ጋር አለ። ስለዚህ ከዚህ ኦርደር ብሎክ እዚህ ጋር ቆረጠው ቡያ። ስለዚህ ከዚህ ኦርደር ብሎክ ማርኬቱ ሲመጣ ኢንትሪ እገባለሁ ማለት ነው። ከዛ በኋላ ባይ እናደርጋለን ማርኬቱ። እዚህ ጋር ግን ላውር ታይም ፍሬም ላይ ኢንዲስመንት መፈለጋችሁ እንደተሱ እዚህ ጋር ኢንዲስመንት ኮንፊርም አላደረገልንም። ይሄኛው ቫሊድ ኢንዲስመንታችን አይደለም። ለምን? ማርኬቱ የዚህኛውን ሃይ ስላልወሰደ ይሄ ካንድል ጀስት ምንም ካንድል ነው ማለት ነው። ለዛ ኢንዲስመንት አይደለም፣ ይሄ ኢምባላንስ ነው። እሺ ኢንዲስመንት ላውር ታይም ፍሬም ላይ የዚህ ካንድል ላውር ታይም ፍሬም ላይ ወርዳችሁ ኮንፊርም የምታደርጉት እዚህ አካባቢ ይኖራል ብዬ አስባለሁ። ኦኬ ከዛ በኋላ ማርኬቱ እንደዚህ ወጣ፣ ቡሊሽ እንደሆነ አስቀጠለ ቡሊሽነቱን። ከዛ በኋላ እዚች ጋር ሊኩዊዲቲ ስዊፕ አደረገ። ችኛዋ ኢምባላንስ አላት፣ እቺ ኦርደር ብሎክ ነች። ይሄው አሰመርናት። ማርኬቱ ወጣ ወደ ላይ እንደምትመለከቱት ወጣ። ከዛ በኋላ መጣ ማርኬቱ ምን አደረገ? እዚህኛው ኦርደር ብሎክ ላይ ምን አደረገ? ቴስት አደረገ። ከዛ በኋላ ምን አደረገ? ማርኬቱ ተመልሶ እንደገና ቡሊሽነቱን ይዞ ቀጠለ ማለት ነው። ሶ እዚች ጋር ሊኩዊዲቲ ስዊፕ አድርጋልናለች እቺ ኦርደር ብሎክ። ግን ምንድነው የሌላት? ኦርደር ብሎክ ምን የላትም? ኢምባላንስ ኖ ኢምባላንስ ነው። ስለዚህ ይሄ ምንድነው? ኖ ኦርደር ብሎክ ወይም ደግሞ ኦርደር ብሎክ እዚህ ጋር የለም ማለት ነው። ፕሪቪየስ ካንድል ሎው ስዊፕ በት ኖ ኢምባላንስ ሶ ዲስ ኦርደር ብሎክ ኢዝ ኖት ቫሊድ ኦርደር ብሎክ ማለት ነው። ፕሪቪየስ ካንድል ሎውን ስዊፕ አድርጎታል፣ ነገር ግን ኢምባላንስ ስለሌለው ዲስ ኢዝ ኖት ቫሊድ ኦርደር ብሎክ ማለት ነው። ኦቨርኦል ኦርደር ብሎክ አይ ቲንክ ቀለል እንዳላላችሁ አስባለሁ። በጣም ቀላል ኮንሴፕት ነው። አሁን ደግሞ ሰሞኑን የገባው ትሬድ ካለ ቻርት ላይ ያሳያችሁና ለኦርደር ብሎክ ምን አይነት ኦርደር ብሎክ ተጠቅሜ እንደገባው አሳያችሁና ቪዲዮውን እንጨርሳለን። ኦኬ እሺ፣ በዚህ ሰሞኑ የወሰድናቸውን ትሬዶች እናያለን ማለት ነው። ኦርደር ብሎክ ምን አይነት ኦርደር ብሎክ ስጠቀም ነበር የሚለውንም በዚህ እናንተ መገንዘብ ትችላላችሁ። በዚህ አጋጣሚ እችን ኦርደር ብሎክ ቅድምን ብያቸዋለሁ፣ አይተናል። እዚህ ዋን ሜንቶርሺፕ ስቱደንት ከሆነ ልጅ ጋር አይተን ነበር። እችን ኦርደር ብሎክ በጣም እንትን ብለን ነበር፣ ኮንፊውዝ አድርጋኝ ነበር። ሰዎች ኦርደር ብሎክ ምንድነች? ፌክ ነች ማለት ነው። እኛም ፌክ ነው ያደረገችኝ እኛው ኦርደር ብሎክ። የምትጠቀሙበት እንትን ፖይንት አለ ኢንትሪ ሞዴላችን ላይ ነግራቸዋለሁ። እኛዋን ነገር ግን ኦቨርኦል ማርክ የምናደርገው ይሄኛው ነው። ለምን? ይሄኛው ኢንሳይድ ካንድል ስለሆነ ወይም ደግሞ እሱ ውስጥ ያለ ካንድል ስለሆነ ለውና ሀዩ ፕሮቴክተር ነው የዚህ ካንድል እንደምትመለከቱት። ስለዚህ ይሄ ካንድል ምንም ካንድል ነው ማለት ነው። ስለዚህ እሱን እንደ ኦርደር ብሎክ አንወስደውም። ግን 50 ሚኒት እና 5 ሚኒት ላይ ስላለ ጀስት ማርክ አድርጌ አስቀምጨዋለሁ ማለት ነው ይሄኛው። ኦኬ አሁን ሰሞኑን የገባኋቸውን ትሬዶች ወደ 3 ሚኒት ኦር ሰምቲንግ ወርደን እናያለን። ኦኬ ስንወርድ መጀመሪያ የመጣልኝ ይሄኛው ነው። አይ ቲንክ 5 ሚኒት ላይ የገባው ትሬድ መሰለኝ። ያ ይሄ ትሬድ ምን አለው? እዚህ ጋር እንደምትመለከቱት ይሄኛው ነው የኛ ኦርደር ብሎክ። ኦኬ ሊኩዊዲቲ ስዊፕ አስወጥቶልናል። ሃየር ታይም ፍሬም ፖይንት ኦፍ ኢንትረስት ይሄኛው ነው። ማርኬቱ እንደዚህ ወረደ።
ቼንጅ ኦፍ ካራክተራችንን እዚህ ጋር ሰጠን። አክቹዋሊ ቼንጅ ኦፍ ካራክተራችንን እዚህ ጋር ኮንፊርም ማድረግ እንችላለን፣ ግን ማርኬቱ እስከ ታች ስለወረደ ጀስት ያኛውንም መውሰድ እንችላለን። ለምን ይሄኛው ቫሊድ የሆነ እንትን ስለሆነ ሶሪ ኢትስ ናት ቫሊድ ሶ ማርኬቱን እስከዚህ እንጎትተዋለን ማለት ነው። እዚህ ጋር ቫሊድ የሆነ ፑልባክ የለም። ሶ እዚህ ጋር ቼንጅ ኦፍ ካራክተራችንን እዚህ ጋር በቦዲ ኮንፊርም ማድረግን ከዛ በኋላ እዚህ ጋር የነበረ የ15 ሚኒት ኦርደር ብሎክ ነበረ። እሱ ኦርደር ብሎክ ምንም አይነት ኢንዱስመንት እዚህ ማርኬት ላይ ስለሌለ ያ ኦርደር ብሎክ ምንድነው የሚሆነው? ትራፕ ነው የሚሆነው ማለት ነው። እንደምትመለከቱት ትራፕ ነው የሚሆነው ማለት ነው ይሄ ኦርደር ብሎክ። ስለዚህ ማርኬት ምን አደረገ? እሱን መቶ ትራፕ አደረገ። እዚህ ጋር ኢንዱስመንታችንን ተቀበልን። ከዛ በኋላ ሄደ እዛ ኦርደር ብሎክ ላይ አስገባን። ማርኬቱ ሪትሬስ አድርጎ እስከ ላይ ወጣ። ከዛ በኋላ ተመልሶ ኦልሞስት ወደ 200 ፒፕስ አይ ቲንክ ወደ 150 ፒፕስ ሰጥቶን ሄደ ወደ ኤስኤላችን ማለት ነው። ያ ኦፍ ኮርስ አንዳንዴ ደግሞ ኤስኤል ሊሆንባቸዋል። ኦቨርኦል ደግሞ ኒውስም ነበረ ዛሬ፣ በዛ ምክንያት ነው ይሄ ትሬድ ኤስኤል የነካው። ሰሞኑን የወሰድኳቸውን ትሬዶች ያው በግልጽ እንደዚህ ፕሌን አደርግላችኋለሁ ማለት ነው። አሁን ደግሞ እዚህ ጋር የወሰድነውን ባለፈው ሰኞ ዕለት የወሰድነውን ትሬድ ይሄ መንዴ የወሰድነው ትሬድ ነበረ ኖቬምበር 3 አይ ሪሜምበር ዲስ ትሬድ። ይሄኛውን ትሬድ ደግሞ ላሳያችሁ። ይሄ ትሬድ እንዴት መሰላችሁ? የመጀመሪያው 1 ሚኒት ላይ መውረድ አለብኝ ይህን ትሬድ ለማሳየት። 1 ሚኒት ላይ ወርደን ኦኬ ይሄን ትሬድ እኔ ይሄ ትሬድ ምንድን ያለው የሚለውን ነገር እኔ ባጭሩ። እሺ ይሄ ትሬድ ምን አለው? ሊኩዊዲቲ ስዊፕ አለው፣ ግን ሃየር ታይም ፍሬም ፖይንት ኦፍ ኢንትረስት አላሟላም። ኢትስ ኦኬ። አሁን ጀስት ማየት የምንችለው እኛ ኦርደር ብሎክ ነው። ሊኩዊዲቲ ስዊፕ አለው። እዚህ ጋር ኦርደር ብሎክ ቫሊድ የሆነ ኦርደር ብሎክ አለን። ይሄ ኦርደር ብሎክ ለምንድን ነው ቫሊድ የሆነው? አንደኛ ከላይ እዚህ ጋር እንደምትመለከቱት ሊኩዊዲቲ ስዊፕ አለው። ከዛ በታች ደግሞ ምን አለው? ኢምባላንስ አለው ማለት ነው። ስለዚህ ይሄ ኦርደር ብሎክ ምን ሆነ? ቫሊድ ሆነ። ቼንጅ ኦፍ ካራክተር ጠበቅን፣ ኢንዱስመንት ጠበቅን፣ ትሬድ እዚህ ጋር ገባን፣ ስቶፕ ሎስ አስወጣን። ኢትስ ኦኬ ይፈጠራል። እሺ ከዛ በኋላ ምንድን የምናደርገው? ወደ ቀጣዩ ትሬድ ሙቭ እናደርጋለን። ቀጣዩ ላይም እዚች ጋር ሊኩዊዲቲ ያስወጣልን፣ ማርኬት ወደ ላይ ወጣ። እዚህ ጋር አክቹዋሊ ሲወርድ የፈጠረልን ኦርደር ብሎክ ነበረ። እሱን ነክቶ ደግሞ ተመልሶ ቼንጅ ኦፍ ካራክተር ፈጠረልን። እዚህ ጋር ለምንድን ነው መጀመሪያ ሲነካ ትሬድ ያልገባ ነው? እዚህ ጋር ኢምባላንስ አለው፣ ሁሉ ነገር አለው፣ ግን ለምንድን ነው ያልገባ ነው ትሬድ? ምክንያቱም ቼንጅ ኦፍ ካራክተር ወይም ደግሞ ማርኬቱ ካራክተሩን እንደቀየረ በምንም አላየንም። ስለዚህ እዚህ ጋር አግሬሲቭ ትሬድ የሚያስገባን ነገር የለም። ማርኬቱን መጠበቅ ነው ያለን አማራጭ። ማርኬቱን ጠበቅን፣ እንደምትመለከቱት ጠበቅን። እዚህ ጋር እኔ አግሬሲቭሊ ነው የገባሁት ኢምባላንሱ ፊድ ሲደረግ። ከዛ በኋላ እስከዚህ ፓርሻል ወሰድኩኝ። እዚህ እንቅስቃሴ ላይ ቫሊድ ኢንዱስመንታችን እቺ ነበረች። ማርኬቱ ከዛ በኋላ ተመልሶ ሲመጣ ጠብቄ እዚህ ጋር የምትመለከቱት የ1 ሚኒት ኦርደር ብሎክ ነበረ። ይሄ ኦርደር ብሎክ ላሳያችሁ። ይሄ ኦርደር ብሎክ ምን አድርጓል? ሊኩዊዲቲ ስዊፕ ከፕሪቪየስ ካንድል አድርጓል። ቀጣዩ ካንል ደግሞ ኢምባላንስ ፈጥሮልናል ማለት ነው። እዚህ ጋር እንደምትመለከቱት ኢምባላንስ ፈጥሮልናል። ያንን ኦርደር ብሎክ ማርክ እናደርጋለን። እዛ ኦርደር ብሎክ ላይ ኢንትሪ እናደርጋለን። ታርጌት ደግሞ ለው ላይ እናደርጋለን፣ ኦር ሳምቲንግ ኤዥያ ምናምን ላይ እንደዛ ታርጌት አደረግን። ከዛ በኋላ ማርኬቱ ምናደረገ አስወጣን። ስናይፐር ኢንትሪ፣ ስናይፐር ኤግዚት ገባን። ከዛ በኋላ እዚህ ጋር የነበረ ፖይንት ኦፍ ኢንትረስት ደግሞ የ5 ሚኒት ኦርደር ብሎክ ነው። ሌት ሚ ሾው ዩ። ይኸውና እዚህ ጋር የምትመለከቱት የ5 ሚኒት ቫሊድ ኦርደር ብሎካችን ነው። ሊኩዊዲቲ ከፕሪቪየስ ወስዶልናል። ኢምባላንስ አለው። ማርኬቱ መቶ ታፕ አድርገው ይኸው ቡሊሽ ሆነ ማለት ነው። ማርኬቱ እዚህ ጋር ሲመጣ ሴል ሊሚት ወይም ደግሞ ባይ ሊሚት ብናስቀምጥ ዩሲ ኤስኤላችን እዚህ ጋር ብናደረግ የምናገኘውን ሪስክ ቱ ሪዋርድ ሬሾ እያያችሁት ነው። እዚህ ጋር ታርጌት ብናደረግ ያለንን ሀይ ኦልሞስት ወደ 12 ወደ 11 300 ምናምን ፒፕስ ፉል ቴክ ፕሮፊት ከማርኬቱ ይዘን እንወጣለን ማለት ነው። በዚህ ትሬድ እነዚህም እያደረግን ኦርደር ብሎኮችን የተጠቀምን ትሬድ ማድረግ እንችላለን። ግን ስትራክቸርና ሊኩዊዲቲ ሜን ቲንግ። ስለዚህ እነሱን መርሳት የለባችሁም። ብቻ ብዙ ትሬዶች አሉ። ሰዓቱ በጣም ስለሄደ በዚህ ጨርሰዋለሁ። እዚህ ጋም አሉ ትሬዶች እየገባችሁ እኛ ከዚህ በፊት የገባናቸውን ትሬዶች ፍሪ ቻናል ላይም ሲግናል ላይም ስላሉ ቼክ አድርጓቸው። ኤቭሪቲንግ እኔ በሪዝን ስለምገባ እዛ ጋር ቪዲዮዎችም ስላሉ በነዛ ማር ትችላላችሁ። ኦርደር ብሎክ ዲፕ ነው፣ ብዙ ደቂቃ የሚፈጀው ለዛ ነው። ገብታችሁ ቻርት ላይ ኤግዛምፕል ስሩ፣ በጣም አናሊሲስ አርጉ፣ በጣም ትችሉታላችሁ ወይም ደግሞ አዳፕት ታደርጉታላችሁ። በአንዴው ደግሞ ማርክ ለማድረግ የሚጠቅማችኋል። የዛሬ ቪዲዮችን ይመስላል። በቀጣይ በሌላ ቪዲዮ አገኛችኋለሁ። ቴንክ ዩ